ቦክስ ብሬድ ወይም ቁጥርጥር እንዴት ራሳችሁ ላይ መስራት እንደምትችሉ ላሳያችሁ። ዊግ በምትፈልጉት መጠን ካዘጋጃችሁ በኋላ ጸጉራችሁን በዊጉ መሃል ታሳልፉታላችሁ። በመቀጠልም ዊጉን አንዴ ብቻ ወደ ተቃራኒ አቅጣጫ ትዊስት ታደርጉታላችሁ። ከዚህ በኋላ ጸጉራችሁ መጨረሻ ላይ እስከምትደርሱ ድረስ ቀኝ ላይ ያለውን ወደ መሃል፣ ግራ ላይ ያለውን ወደ መሃል እያረጋችሁ ሹሩባውን መስራት ማለት ነው። መጀመሪያ ላይ ሲሰሩ ትንሽ ኮንፊውዝ ሊያረጋችሁ ይችላል፣ ግን ስደጋግሙት ይቀላችኋል። ይሄንን ስቴፕ እስከ መጨረሻ ድረስ ወይም ደግሞ ጸጉራችሁ እስከሚያልቅ ድረስ ካረጋችሁ በኋላ ከራሳችሁ ጸጉር አጠገብ ያለውን ዊግ ለሁለት አካፍሉትና ሶስተኛው ሹሩባ ታረጉታላችሁ ማለት ነው። ጸጉራችሁ ከዊጉ እንዳይለይባችሁ መጨረሻ ላይ ጄል ማድረግ ትችላላችሁ። ሆፕፉሊ ይሄ ቱቶሪያል ጥቅማችኋል ብዬ አስባለሁ። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ። እርግጠኛ ነኝ ይሄን ሄር ስታይል በጣም ብዙ ቦታ አይታችሁታል። ዛሬ እንዴት ራሳችሁ መስራት እንደምትችሉ አሳያችኋለሁ። ሁለት አይነት መንገዶች አሉ። የመጀመሪያው ጸጉራችሁን በደንብ ካካፈላችሁ በኋላ ተወስዱትና ለሁለት ታካፍሉታላችሁ በድጋሚ ማለት ነው። ከዛ ዊግ ታዘጋጃላችሁ። በተቻለ መጠን ዊጉ ከዚህ በፊት የተሰራችሁበት ቢሆን ጥሩ ነው፣ ምክንያቱም ትዊስት ቶሎ የመፈታት ባህሪ ያለውና የተሰራችሁበት ከሆነ በደንብ ይቆይላችኋል። ዊጉን ተወስዱና በታችኛው ጸጉራችሁን በደንብ ትዊስት ታረጉታላችሁ፣ በተቃራኒ ዳይሬክሽን ማለት ነው። እሱን በደንብ ትዊስት ካረጋችሁ በኋላ የቀራችሁን ጸጉር በታችኛው በኩል ታሳልፉታላችሁ። ይሄ ሜተድ ደስ የሚለው ምንድነው? ጫፍ ላይ የተቀጠለ አይነት ሉክ አይኖረውም፣ ናቹራል ሉክ ይሰጠዋል። እንደዚህ በደንብ ካረጋችሁ በኋላ እስከ መጨረሻ በደንብ ትዊስት ታረጋላችሁ። ሁለተኛው መንገድ ደግሞ በዊጉ መሃል ጸጉራችሁን ማድረግ ማለት ነው። እዚህ ጋር ቪዲዮ ላይ እንደምታዩት ዊጉን በእጃችሁ ትይዙና መሃል ላይ ጸጉራችሁን ታስገባላችሁ። ከዛ ቀስ እያላችሁ ሹሩባ መስራት ማለት ነው። ቁጥርጥር ኖርማሊ ጸጉራችን እንደምንሰራው 1-3 ሹሩባ ከሰራችሁት በኋላ ጸጉራችሁን የራሳችሁን ጸጉር ተወስዱና ለሁለት ታካፍሉታላችሁ። ከዛ ከዊጉ ጋር አንድ ላይ ያረጋችሁ ትዊስት ማድረግ ማለት ነው። ትዊስት ስታረጉ እንዲጠብቅ በተቃራኒ ዳይሬክሽን ማድረግ። ሆፕፉሊ ይሄ ቪዲዮ ጠቅማችኋል ብዬ አስባለሁ። ቴንክስ ፎር ዋቺንግ ባይ። ራሴ ላይ ከትዊስትና ከቁጥጥር ውጪ አዲስ ነገር ሞክሬ አላውቅም። ዛሬ ግን ለየት ያለ ስታይል መሞከር ፈልጌያለሁ። ኢንስፖይ ይሄ ነው። ኦሬዲ ከኋላ ያለውን ፓርት ቁጥጥር ሰርቼ ጨርሻለሁ። የፊቱ ነው የሚቀረኝ። መጀመሪያ በ3 ማዕዘን አካፈልኩትና ጸጉሬን ወደ ታች ሰራሁት። እስከ መጨረስ ድረስ ዊግ አላረኩም፣ ምክንያቱም ናቹራል የሆነው ሉክ ደስ ስለሚለኝ። እሱን 5 ቦታ ሰርቼ ከጨረስኩ በኋላ ደግሞ ከጎን 4 ቁጥጥር ሰራሁኝ። ከዚህ ሄር ስታይል የከበደኝ ነገር ቢሆን ከቁጥጥሩ ቀጥሎ ዚግዛግ መስራት ነበረብኝ። በጣም ረጅም ጊዜ ፈጅቶብኝ ነበር፣ ግን እልህ ስለያዘኝ ጨረስኩት። እሱን ከጨረስኩኝ በኋላ በታችኛው በኩል 3 ቁጥጥር ነው የሰራሁት። መጨረሻም ከርል ለማድረግ የፈለኳቸውን ጸጉሮችንና ጫፉን በፍሌክሲ ሮል ጠቅልዬ ሙቅ ውሃ ውስጥ አረኩት። መጨረሻ ላይም ሪዛልቱን ይሄን ይመስላል። ሰርቼ እስከመጨረስ ድረስ ኦነስትሊ ሞዷል መሰለኝም ነበር፣ ግን ሪዛልቱን ሳየው በጣም ነው የወደድኩት። እናንተም ከወደዳችሁት ለሚ ነው። ቴንክ ዩ